ወንድሜ ምሳ ግዛልኝ። የለኝም ማለት እሺ ቡና ግዛልኝ። የለኝም እሺ የትራንስፖርት ሰርታበላ የለኝም ማለት በቃ እሺ እኔ ላግዜ አካውንቱን ነገር ይሄ ወይ ማናሻ ዲስታ ተንቀሳቀስ እንጂ በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው መጨረሳቸው። ተኩሳለም ካለቀት አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንደምንደራጀረው። በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ቆይ ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል ነገር እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ። እሺ ይሄው ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደምድማችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄው እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ወጣው አችሉም እኮ ስማ፣ እንደዚህ አይደለም መጀመሪያ የሚዋኝ። እሺ በእናትህ ወይ አለማምዳችሁ አቷኛ አይደለ እንዴ? አረ እንዳይሞት አድነው። እስኪ ስማ፣ ይኸውልህ መጀመሪያ ስታይ እሺ ትንፋሽ መውሰድ አለ። እሺ አሳየና ታዲያ እንዳይባት ገብታ ትንሳፈፋለህ። እሺ በቃ ይቅርታ። ሲታኝ መልመድ አለብህ። አይተሃል? እንዴት ውሃ ውስጥ ግባ። ልግባለህ? እስኪ ያው ዞር በል እባክህ፣ ማዕበሉ እንዳይገል። ይኸውልህ ልግባ በእናትህ። አንተ እንዲህ ነው እንዴ? ኧረ አድኑት። ያዘው ልጁ ሞተ። ኧረ ምን ሆኖ ነው? በእናትህ እንደዚህ ነው የማትችል ከሆነ ምንድን ነው አንተ አትችልም እንዴ? ኧረ እችላለሁ። እና ነው የሚዋኘው። ምንድን ነው እንደዚህ የሚዋኘው? አንተ ና አሳየኝ። ና ውጣ። ሌባ ግደለው እዛው ውስጥ። ኧረ ላሳይህ። እዚህ ላይ እኮ እችላለሁ። ይኸው እዚህ ላይ ውሃ ውስጥ ገባና ሂድ ውጣ ወደዛ ና ውጣ። አንዴ ልተንፍስና እገባለሁ። እሺ ትችላለህ እንደ መዋኘት? እኔ ያው ላለማምደህ ና እንግባ። እሺ ነው። አንተ በእናትህ እሱ ጋር ተረጋጋ፣ እንዳትሞት። አሁን ቢሞቱ እኔ ነኝ። አንተ ግን አስዋኝ ነህ። እኔ በአጥር ውስጥ ነው የገባሁት። ሂድ። ሌባ ነው፣ ያዙልኝ። ና ተንበርከክ። ማንቸስተር ዩናይትድ ሻሸ ዛሬ ትታሻለህ። ይገባልሻል። አሬ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ ይብላል። ደሞላ ወያላ ዝም ይችላል። አርሳ ይችላል። ወያላ ዝም። አሁን አፋት ከፈትሽ የስነ ስርዓት ናት። ወያላ ዝም። እንዴ ሁሌ በትንሽ ትልቁ መቃጥቀጥ ለምደሻል። እንደዚህ አይደለም። ከዚህ በኋላ እንታያለን። እሺ ዛሬ ለያ አባዬ አቤት። የትምህርት ቤት ጓደኛዬ እዚህ ማጥናት ፈልጎ ነው። ችግር የለውማ። ና በለው። ችግር የለውም። እሱ ነው ጓደኛ? አዎ። ስም ማን ነው እያልክ ነው አባዬ? ስሜ በርጠሚስ እባላለሁ እኔ። ዛሬ ደስ የሚል ምሽት ነው የምናሳልፈው እያልክ ነው አባዬ? ምን? እቺን ቀን ለብዙ ጊዜ ስናፍቃን ነበር እያልክ። እሺ አባዬ ብቻ ሊያዋራክ ይፈልጋል። ለምን? በቃ አባዬ እናንተ አውሩ፣ እኔ ውስጥ ነኝ። ምንድን ነህ? ማነው?
ሰላም አለይኩም ነብይ ሰላም ነው ማለት ደህና ዋላችሁ እሺ አሁን ምን ፈለክ በሩን ክፈቷ እንዴ እኮ የፈለከውን ተናገርና ልጋለ ነው እንዳጣበከ ሰውዬ በሩ ልዘጋው ነው ወደ ጉዳይ ልጅ አይደለ እንዴ ሁሌ ጾም በመጣ ቁጥር እንደዚህ የምትሆነው ወደ ጉዳይ ግባ ሰውዬ በሩ ልዘጋው ነው እሺ ትናንትና ሙባረክ ጠርቶኝ ነበር ስላልቻልኩ ነው ያልመጣው ሙባረክ አሁን አፍጥር ላይ ነው እና ኮኪሱ እንዳልክ ኮኪሱ እንቁላል አለው ስጋ አለው እሺ ሾርባ ቀምሽ ይወጣለው ባይሆን በቃ ወተት አለው እሱ ሚዱጣ እንዴ አረ በማርያም ክፈተው በእናትህ ሂዱጣ ምን ፈልገህ ነው አምና የበላሁት ማለት ነው እስከዛሬ ስላልተጠመቅኩ ያሁኑንም አመት አንድ ላይ ልብላና የቄደር ስለመጣ በቃ ሙባረክ ነው የፈለከው ሲጨርስ ተራላሉ ሂዱጣ እንዴ አንተ እስኪ ክፈተው ሙባረክ አንተውን የምትሰራው ስራ አላህ ይፈቅደዋል እንደዚህ አይነት ስራ አምላክ እንደዚህ አይነት ስራ እንድትሰራ ይፈቅዳል ክፈተው ሙባረክ ሙቤ ደህና ዋልክ ምን አይነት ልጅ ነው የወለድከው በእናትህ አገባም ብሎ እኮ እንደዚህ አልነቀኝ ንፍጣም አመት በአመት አንተ ጾም በመጣ ቁጥር እንደዚህ ማመናጨቅ አለብን ምን አይነት የተረገመ ልጅ ነው የወለድከው በእናትህ ይሄማ ያንተ ሽንት አይደለም እህል ውሃ ይለቅ አንከራተተኝ እኮ እኔ አፉ እለዋለሁ አፉ ብያለሁ ኮኪሱን ደህና ማሪ ፈጣሪ ማሪ ክንደ ክንደ በእና ምን ሆነ ባለቤትሽ ፈረስ ነከሰው ደረሰው ሁሉ እንደ ፈረስ ነው እንደ ፈረስ ክንደ ከሰው ወደ ፈረስ ባንደ ነው ምግብ ሰርቻ ብቻ ደግሞ ይብላ ተነሳጎሽ ከመቱን አንቺ ክንደ አለ ወንድም ፈረስ አልተገረም ያ ሰው ወገደም እንደዚህ አው ጫነቀኝ እኮ ምን ባረግ ነው የሚሻለኝ ጋልቢው ከፈለግ ሲፈልግ ውጪ ጋር በዚህ ዓለም ላይ የማይቻል ነገር የለም የፈለጋችሁትን ነገር ማድረግ ትችላላችሁ አሁን አንዴ ሁላችንም አይናችንን ጨፍነን የፈለግነውን ነገር በመናባችን እንስለዋለን አሁን አንዴ አይናችሁን ጨፍኑ በመናባችሁ ውስጥ የምትፈልጉትን ነገር ሳሉት አጠገባችሁ እንዳለ አስቡት አሁን አጠገባችሁ አለ አሁን አይናችሁን ግለጡ እሺ ካንቺን ጀምር ምን አሰብሽ እኔ የልጆቼን አባት ነኝ ሳልኩት ተወቁት ሲሳይ ይባላል ሰላም ሲሳይ ኖ ይኸውልሽ እህቴ እምትሲው ሰው ሳይሆን ወደፊት መኖር የምትፈልጊውን ህይወት ነው ተረዳሽ አንተ ቀጥል በጣም ማፈቅረህ የልጆቼ አባት ሰምተኛው ነገረው እንጂ እኔ ተስዬ ነው እሱን ጠይቀው እኔ ምናባዊ ነኝ እሱ ስሎኝ ነው እሱን ጠይቀው እኔ አላውቅም ነገረው እንጂ አንተ እኔ ልቀጥል ትችላለህ እሺ እኔና እሱ ከ12 አመታችን ጀምሮ የመጠጥ ሱሰኞች ነን ይቅርታ በዚሁ አጋጣሚ እንደውም የሱስ ማገገሚያ ካለ ብትጠቁሙኝ ደስ ይገርማችሁ ባለቤቴም ለ6 አመት የመጠጥ ሱሰኛ ነበር ይወላችሁ አትጨነቁ የእውነት የሚድን በሽታ ነው እሺ በጣም እናመሰግናለን አንተ መጠጥ ይፋል ትጠጣላችሁ እኛ እንጠጣም ትጠጣላችሁ አልገባችሁም እያልኳችሁ ያለሁት ነገር ህልማችሁን ነው የምትሰሩት ሰው አይደለም ማየት ያለባችሁ ህልማችሁን ነው ንቁ ዳንኤል የጆን ይዘን እጅ ማስታጠብ እንደማልወድ እያወቅሁ በቃ አስታጥበህ ትሄዳለህ ችግር የለም እሺ ታጠብ አይ እንደ ከእንግዳው ጀምራ ይሁን ታጠቡ ጋሺ ታጠቡ ችግር የለም እሺ በፍጹም እንደ እንግዳ ሳይታጠብ አይሆንም አስታጥብ እሳቸውን ታጠቡ ታጠቡ ችግር የለም ኧረ ታጠቡ እንዳይሆንም ስነ ስርዓታችን አይደለም እንግዳውን አስታጥብ ሂድ ዳንኤል አስታጥብ ዳንኤል ታጠቡ ኧረ እውነት እሳቸው አስታጥብ እሺ ታጠባ በፍጹም እንግዳ ሳይታ ስነ ስርዓታችን አይደለም ታጠቡ ጋሺ ኧረ እውነት ታጠቡ እሺ ታጠቡ አቦ ወይ ታስማማ አንተ ባለጌ ስነ ስርዓት ሂዱታ ወዴት ነው የምወጣው እዚህ ጋር ባዚ ቁጤ ቀረ እንትን እዚህ ጋር እኛ ላይ ነው ወጋቤን አሙመኝ ወይ ተስማሙና እንትን በሉ ሂዱታ ባለጌ ፌስታሊክስ ደህና ዋሉ እግዚአብሔር ይስጥልኝ አንተ አሰደብከኝ አንተ ባለጌ ዛሬ ተገኘ አንቺ ማንንም አይንክፋቺ እኔ እኮ በሰራተኛ ነኝ ምንድነው ዛሬ ታረጊያለሽ አላረግም ምን ልቃሙ ግሬ ሰውዬ በሰላም ነው እንደዚህ ያቸው ከይተራ ምን እንዳገኘው አታም ምንድነው ይወንድ ሰተው እንዳደነግጥ ናላሳየ ናግባ ሰውዬ ምንድነው ምንድነው ኤሌና ምን ያዳገኛት አላውቅም ከሰማይ መጣ መሰለኝ
በስመ አብ ወልድ እና ምን እንደተፈጠረ ምንድነው? አንዱ ላይ አደረ። ለመጀመሪያ ጊዜ ከኤሌን ጋር ያደረ ብቸኛ ሰው ደግሞ እኮ ድንግል ናት። ምነው ፕራንክ ነው እንዴ? ተጃጃሉ ፕራንክ ነው። ይኸውልህ ዮሴፍ እቺ ልጅ ማግባት እንደማልፈልግ ታውቃለህ። አግንባታ አንተ ዛሬ እንኳን የሰርግ ቀን ፈታ በል እስኪ በእናትህ። ታቂጂን ወንድ መሰለኝ ሴት ጭራሽ በሰርግ ላግባ። ሰፈር ውስጥ ራሱ ስንሄድ ወንድም ነው እያሉ ውል ይዙብኛል። የተዋውቃት ነው ግን ያቺ አፈር የመሰለኝ እዛ ቆቆር ቤት ተዋውቂያት ነው። አላይ ላይ ሻምሱ ጋር መታለች ይባለች። ሰውዬ ደሞዜ አልበቃ ብሎኝ ነው። ምንድነው ላይ የምረጨው? ንስጣም ለምን ላላፍ የደስታ ቀን ነው። ጨፍር ደስታ ነው። ተደሰት። እሺ ምን ለማዘፈት እቺ ዶሮ ገዝተሽ ደግሺ ብያት ነበር። ያታብቃቃም እንዴ? ቆይ እንዴ ይኸውልህ አሁን እኮ ሜካፕ ቀብቷት ጋሽ ግርማን ነው የሚያስመስለው። ቻስአሊ ተረጋጋና ጨፍረው። የደስታ ሰውዬ ተረጋጋ ምናምን አልባለኝ። ለምን ዳላፈስላተ ነው እንዴ? ስማ ለአባትየው ሄዱና አላገባትም ልጅቷ አስጣልታኛለች። ሽማግሌ ተልኮ ይኸውልህ ከደረሰ ምን አገባኝ? አረጋኝ ለዚህ ሴትዮማ ምንም እንትን ማለት የለም። ና ወዴት ነው እንዴ? አንተ አዋርደኝ ምናምን ሊሉ እኮ ነው። አይደብራቸውም እነሱ። ሙሽራው ውስጥ መጥቶ ጥሎሹን ይጣል ይያል። የምን ጥሎሽ? ሽማግሌዎቹ ነው። ይኸውልህ ለዚህ ምን ዋና አንተ? እኔ ወንድሟ ነኝ። ለዚህ ፎከታ ምት እንኳን ጥሎሽ ማለት ነው ፓንት አልሰጣትም። ንቅጣም ራስ መሰለኝ ፈልገህ ሽማግሌ ላከው። ሽማግሌ? አዎ የሽማግሌዎቹን ጸጉር ላጭና ወጣት አስመስላቸው። አንተ ክብርን ጠብቅ። ክብረ ቢስ እሺ ለኔ ክብር ብትጨነቁ ኖሮ ባሰርጌ ቀን ማለት ነው እንደዚህ ልብስ አታሰጣም ነበር። ይሄ እኮ ለሰርጉ የሚለበስ ልብስ እኮ አፈር ብላ ና እንጂ ደማቱን ልቃቀን ልታረጋው። ይኸውልህ ጆሮ ጌጥ እንደማልሰጣት አስረግጠን ንገራት። ያቺ ቆሮቆራ ምህትን እና እዛ ቆቆር ቤት ነው ያገኘኋት። ትሄድና ሻምሱን ራሱን ታግመው። ልጄ ምን እየሳልክ ነው? የቤተሰቤን ስዕል እየሳልኩኝ ነው። እስኪ ያሳየኝ። እሺ አባይ፣ ይሄ አንተ ነህ። እሺ ይሄ እኔ ነኝ። እሺ እቺ ደግሞ እማዬ ናት። እሺ ይሄ ደግሞ እስክንድር ነው። ማን ነው እስክንድር? ልጄ እስክንድርን አታውቀውም እንዴ አባይ? ምን እንደውም እኮ ማታ ማታ አንተ ስትተኛ ያቅፋሃል፣ ከዛ እኔን ያጫውተኛል፣ እማዬን ያጫውታታል። እንደውም ገላህን ስትታጠብ እኮ ሁሌ ነው ጀርባህን ሲያሸማየው። እና እዚህ ቤት ነው የሚኖረው ልጄ? አታውቀውም እንዴ? እሱ እኮ የቤተሰባችን ጠባቂ እኮ። እንደውም አንተ ስትሄድ ከእማዬ ጋር መኝታ ቤት ውስጥ ይደባደባሉ። ግን እንዳትናገር በእናትህ፣ ሁለቱም ይቆጡኛል። በተለይ ደግሞ ለእስክንድር እንዳትናገር፣ እሱ እንዳትናገር ብሎኝ ነው ሁሌ የሚሄዱ። በእናትህ አባዬ እንዳታወራ እሺ? አባዬ በቃ ከጨረስክ እኔ ደረጃዬንም ልሳለሁ። ደረጃ ደግሞ የቱ ጋር ልሳለሁ? ጥሩ በግ ነው ገዛችሁት። በጣም አሪፍ ነው። ያው በቃ ጣፋ ምናምን ፌስታል ውስጥ አድርጋለሁ። ጮጓራ ምናምን ሁሉን ከትቻለሁ። ብልቱስ አለ እኮ አለ። ዋስቴን በበጉ ቆለጥ እየጠረጠርሽኝ ነው። ምኑን በላው ታበነ በእናትህ ካላመንሽ ነፈትሽ። ምን በቁል ፈትሻለሁ። እኔ አታምኝም ማለት ነው። ለብነት አሉት እሱ ሆነ ነው ካላመጣ አለቅ ማን